ሰላም ሰላም እንዴት ናችሁ? በዛሬ ቱቶሪያል ቪዲዮ የምናየው ዳታ እንዴት ወደ ኤስፒኤስኤስ እናስገባለን የሚለው ነው። ለምሳሌ ዳታችሁ አራት ቫሪያብል ያለው ቢሆን የመጀመሪያው ቫሪያብል አይዲ ነምበር ነው። ጀንደር አለ፣ ከዛ ኤጅ አለ። የተማሪዎች ስኮር ቢኖራቸው አራት ቫሪያብል ማለት ነው። ይሄንን እንዴት አድርገን ወደ ኤስፒኤስኤስ ዳታውን ማስገባት እንችላለን የሚለውን በዛሬው ቱቶሪያል ቪዲዮ እናያለን። እንግዲህ እንደ ዳታችን አይነት የተለያየ ስለሆነ እስቲ ለምሳሌ እኛን እንጠቀምና የመጀመሪያው ቫሪያብል አይዲ ነምበር ነው። ስለዚህ መጀመሪያ ቫሪያብል ክሬት እናደርጋለን። ቫሪያብል ቪው ጋር መጣን ማለት ነው። ስለዚህ እዚህ ጋር አይዲ ብለን እንጽፋለን። ሁለተኛው ቫሪያብል ጀንደር ነው። ጀንደር እንላለን። ሶስተኛው ቫሪያብል ኤጅ፣ መጨረሻ ላይ ስኮር አለን። ኤግዛም ስኮር ማለት ነው፣ የተማሪዎች ውጤት። ቫሪያብላችን ክሬት ካደረግን በኋላ ታይፕ ኔሙን ክሬት ካደረግን በኋላ ታይፕ ወደሚለው እንሄዳለን። ስለዚህ ታይፕ ላይ ሁሉም ኒሜሪክ ናቸው የሚሆኑት ቁጥራዊ ስለሆነ ማለት ነው። ሌላውን ዲፎልት ነው አንጠቀም። ሌቭል ላይ ምናልባት ቫሪያብሎችን መግለጽ ከፈለግን ለምሳሌ አይዲ የሚለው ምን እንደሆነ መግለጽ እንችላለን። ለምሳሌ ስቱደንት አይዲ የተማሪዎች አይዲ መሆኑን ለማመልከት ማለት ነው። አይዲ ብለን እንገልጻለን ማለት ነው። ጀንደር ያው ጀንደር ስቱደንት ጀንደር ብለን መግለጽ እንችላለን። ያው ዳታው ተማሪዎች ላይ የተሰበሰበ ስለሆነ ማለት ነው። ቀጣይ ኤጅ ነው። ኤጅን እዚህ ጋር ዲፋይን ማድረግ እንችላለን። ኤጅ ኦፍ ስቱደንት ደን መጨረሻ ላይ ስኮር ይላል። ምን አይነት ስኮር እንደሆነ መግለጽ እንችላለን። ለምሳሌ ኤግዛም ስኮር ብለን መግለጽ እንችላለን ማለት ነው። ይሄን ከጨረስን በኋላ ሌብል ከሰጠን በኋላ እንደምታዩት አይዲ፣ ኤጅ እና ስኮር ካታጎሪካል ቫሪያብል አይደሉም። ነገር ግን እዚህ ጋር ጀንደር ካታጎሪካል ቫሪያብል ስለሆነ ዲፋይን ማድረግ አለብን ማለት ነው። እዚህ መጣን እዚህ ጋር ቫልዩ ላይ እንመጣና ዲፋይን እናደርጋለን። ለምሳሌ አንድን ለፊሜል ብንሰጥ ወይም ለሜል ማድረግ እንችላለን፣ ችግር የለውም፣ እንደ ፍላጎታችን ነው። አድ እንላለን። ሁለት ላይ እንመጣና ፊሜል ብለን ቫልዩ እንሰጣለን ማለት ነው። ኦኬ እንላለን። እዚህ ጋር እንደምታዩት እንግዲህ ሜል የሚለውን 1.00 ፊሜል የሚለውን 2.00 አድርጎብናል። ስለዚህ ዴሲማል እንዳይኖረው እዚህ ጋር እንመጣና ዴሲማሉን 0 ማድረግ እንችላለን ማለት ነው። ሌላኛው አስፈላጊው ኮለመን ምንድነው? እዚህ ሜጀር ላይ ነው። ሜጀር ላይ እንግዲህ እንደምታዩት 3 ሜጀሮች አሉ። እነዚህ እንግዲህ በምን አይዴንቲፋይ እናደርጋለን የሚለውን ስናይ ስኬል ኦፍ ሜጀርመንት አለ። እንደምናውቀው 4 አይነት ስኬል ኦፍ ሜጀርመንት አለ። ኖሚናል፣ ኦርዲናል፣ ሬሾ እና ኢንተርቫል ስኬል ኦፍ ሜጀርመንት አሉ ማለት ነው። ስለዚህ ቫሪያብላችን ሬሾ እና ኢንተርቫል ከሆነ ስኬል ብለን ዲፋይን ማድረግ አለብን። ኦርዲናል ከሆነ ኦርዲናል፣ ኖሚናል ከሆነ ኖሚናል። ለምሳሌ አይዲ ነምበር ኖሚናል ነው፣ ኖሚናል እናደርጋለን። ጀንደር ኖሚናል ነው እንደምናውቀው፣ እሱንም ኖሚናል እናደርጋለን። ኤጅ ስኬል ነው ምክንያቱም ሬሾ ስለሆነ ማለት ነው። ኤግዛም ስኮርም እንደዚሁ ስኬል ነው የሚሆነው ማለት ነው። እንግዲህ ቫሪያብላችን በዚህ መንገድ ኢንተር ካደረግን ቀጥታ ወደ ዳታ ኢንትሪ እንሄዳለን ማለት ነው። ስለዚህ ለምሳሌ የመጀመሪያው አይዲ ነምበር አንድ ቢሆን አንድ እንላለን ማለት ነው። የመጀመሪያው ተማሪ ነው ይሄኛው። ስለዚህ ሁለተኛው ተማሪ አይዲ ስንት ነው? 2። እዚህ ጋር ለምሳሌ 1.0 ይላል። እነዚህ ነገሮችን ለማስተካከል እዚህ ጋር እንመጣና ዴሲማሉን 0 ማድረግ እንችላለን ማለት ነው። ኤጅን ከፈለግን ዴሲማል ማስቀመጥ እንችላለን። ኤግዛም ስኮር ዴሲማል ከፈለግን ማስቀመጥ እንችላለን ማለት ነው። ስለዚህ ሶስተኛው ተማሪ 3
4 5 አይዲ ቢኖራቸው ማለት ነው። እነዚህ አሁን የ5 ተማሪዎች አይዲ ነምበር ነው ማለት ነው። ስለዚህ የመጀመሪያው ተማሪ ለምሳሌ ሜል ቢሆን ስለዚህ ሜልን ስንት ብለናል ማለት ነው? ቅድም 1 ብለናል ማለት ነው። ስለዚህ ሜል ብለን መጻፍ አይጠበቅብንም። የሁለተኛው ተማሪ ፊሜል ብትሆን 2 እንላለን ማለት ነው። ሶስተኛው ሜል ከሆነ 1፣ አራተኛው ላይ ፊሜል ከሆነች 2፣ መጨረሻ ላይ ሜል ከሆነ 1 እናደርጋለን ማለት ነው። ኤጅ ስናይ ያው ኮንቲኒየስ ስለሆነ ለምሳሌ የመጀመሪያው ተማሪ 20 አመት ቢሆንም ሁለተኛው ተማሪ 22 ቢሆንም ሶስተኛው 21 አመት ቢሆን ቀጥሎ 19 ቢሆን እና መጨረሻ ላይ 23 ቢሆን እድሜው ኤግዛም ስኮር ከ100 ያመጡት ቢሆን ለምሳሌ የመጀመሪያው ተማሪ 75 አመጣል ብንል ሁለተኛው 68 አመጣል ብንል ቀጥሎ 80 አመጣል ብንል ከዛ 72 መጨረሻ ላይ 85 ቢሆን ማለት ነው። ይሄ አሁን የ5 ተማሪዎች ዳታ ነው ማለት ነው። አይዲያቸው ይሄ ነው። ጾታቸውን ስናይ ይሄ ነው። ኤጅ ይሄ ነው። መጨረሻ ላይ ስኮር አለን። ለምሳሌ አሁን ኤጅ ጀንደር አንድ ምንን ያመለክትልናል የሚለውን ለማየት ከፈለግን እዚህ ጋር እንመጣና ዲስፕሌይ ማድረግ እንችላለን። እንደምታዩት አሁን ሜል ፊሜል እና ሜል ብሎ ዲስፕሌይ አድርጓል። በቁጥር በኮዱ ከፈለግን ደግሞ በዚህ መንገድ ማግኘት እንችላለን ማለት ነው። ከዛ ያስገባነውን ዳታ ደግሞ ሴቭ ማድረግ ይጠበቅብናል። ስለዚህ ፋይል ላይ እንመጣና ሴቭ አስ እንላለን። ሴቭ አስ እንልና ፋይል ሎኬሽን ለምሳሌ ዶክመንት ከፈለግን ዶክመንት፣ ሌሎች ፋይል ሎኬሽን ከፈለግን ሴሌክት እናደርግና እዚህ ጋር ለፋይል ኔም እንሰጣለን ማለት ነው። ለምሳሌ ዳታ ኢንትሪ ብዬ ሴቭ ማድረግ እችላለሁ ማለት ነው። ደን ሴቭ አደርጋለሁ ማለት ነው። ይህን ይመስላል ለዛሬ የነበረን ቪዲዮ። በቀጣይ የተለያዩ ስታቲስቲካል አናላይሲሶችን እናይ ይሆናል ማለት ነው።